ሰላም ዩቲዩብ እንዴት ናችሁ? ሳምንታችሁ እንዴት አለፈ? እኔ ህይወት ነኝ። እንዴት ናችሁ? ዛሬ ደግሞ እንግዲህ እንኳን ወደ ቻናሌ በሰላም መጣችሁ፣ ወደ ህይወት ጆርኒ በሰላም መጣችሁ እያልኩኝ የሰንበት ቁርስ ቆንጆ የሆነ ገንፎ እንሰራለን ማለት ነው። እንግዲህ ይሄ እንዴት እንደሚያምር ያያችሁት ነው ገንፎ። ስለዚህ እስኪ እንጀምር፣ አብረን እንስራ። ያው የፈላ ውሃ አለንና እዛ ላይ ውሃው እየተንተከተከ ጨው ጨምሬያለሁ፣ በደንብ እንዲሰማ አንኳር ጨው ነው የተጠቀምኩትኝ። ስለዚህ እዚህ ጋር ደግሞ ማሳያችሁ እንግዲህ የገንፎ እህል ነው። ይሄ የገንፎ እህል ብቻ ሳይሆን ፍርኖ ዱቄት የተወሰነ ጨምሬበታለሁ ነጣ እንዲል። ፍርኖ ዱቄት ልጆቼ ብዙ አይወዱም እንደዚህ ሲሆን ትንሽ ጠቆረ ይላሉና ለዛ የፍርኖ ዱቄት የተወሰነ ትንሽ ነው፣ ብዙ አይደለም ተጠቅም ያለው። እናንተ በሚመቻችሁ መልኩ መስራት ትችላላችሁ። እኔ ሪኮመንድ የማደርገው በትክክለኛ የገንፎ እህል ብቻ እንድትሰሩ ነው፣ ለጤናም ካለው ጥቅም አንጻር ማለት ነው። እና እንግዲህ የተወሰነ ዘይት ጠብ አድርጌያለሁ፣ እሱን አልቀረስኩትም ይቅርታ። ይኸው ገንፏችንን እያማሰልን፣ ያው ገንፎ በደንብ ካልታሸ ታውቃላችሁ ጥሬ እህሉን ብቻ ነው የሚለውና በደንብ መታሸት አለበት። የፈላ ውሃ አጠገባችን አድርገን በደንብ ማሸት አለብን። እንግዲህ የኔን ደግሞ ሙያ ታዩታላችሁ፣ አስተያየትም ትሰጡኛላችሁ ብዬ ጠብቃለሁኝ። ይኸው በምታዩት መልኩ ውሃችንን በቦይለራችን አፍልተን ጠብ እያደረግን እንሰራለን። በደንብ መታሸት አለበት ገንፎ። እንቀምሷለን፣ እዛው ላይ የሚቀረው ከሆነ ተመልሰን ውሃ እያደረግን እናሸዋለን። ውሃ ስትጨምሩ በአንዴ ብዙ አትጨምሩ፣ ያው ሊቀጥንባችሁ ይችላል። ስለዚህ ምንድነው እንዲበስል የተወሰነ እንዳይዝብንም በደንብ እንዲታሽም እንዲብላላም እያደረግን ገንፏችንም በደንብ ማሸት ይኖርብናል ማለት ነው። እኔ እዛው በደንብ እንዳይዝ ብዬ ይሄ የሴራሚክ ድስት የሚባለውን ነው የተጠቀምኩት። ባለን መስራት እንችላለን። እንደውም በዚህ ብዙም ገንፎ ተጠቅሜበት አላቅም። ወጥ ምናምን ነው መሰራበት፣ ግን ቆንጆ ነው። ሌላው ላይ በጣም ይይዛል ድስቱ። አሁን ግን ብዙም ቂጡ ይሄ ስለማይዝ ቆንጆ ነው። እንግዲህ ያው ይሄ እያሸነው በጣም እኮ ይከብዳል ግን ገንፎ መስራት አይደል? እናቶቻችን አሁን ልጆች ሲወልዱ እንዲህ ለጎረቤት በጣም ብዙ የሚሰሩት በዛ የሚያክል ማንኪያ ይሄ ማማሰያና ድስት በጣም ነው የሚገርመኝ። በጣም ፓወር ይፈልጋል። እኔ ሁሌ ገንፎ በቀሳሽ እጄን ራሱ በጣም ነው የሚደክመኝና ይሄው ያየሁት እየቀመስኩም በመሃል እዚህ ደርሷል። እንግዲህ የተወሰነ ይቀረዋል፣ መታሸት ይቀረዋል። ቀምሼው ነበር፣ መታሸት ይቀረዋል። ስለዚህ መልሼ ውሃ ጠብ አድርጌያለሁ ማለት ነው። ውሃው ቀዝቃዛ መሆን የለበትም። ስትቀምሱ ያው ጥሬነቱን ብቻ ሳይሆን ጨውንም አብራችሁ ቅመሱ፣ ካነሰው እንድትጨምሩ ማለት ነው። ሁሉ ነገር ቢያንስ ይሻላል፣ በስቶ የምናደርገው ነገር ከሚጠፋን ቢያንስ ግን መጨመር ስለሚቻል ማለት ነው። ይሄው አሁንም እንግዲህ የተወሰነ ውሃ አድርጌበታለሁኝ። ስላልበሰለ ነው የተወሰነ ውሃ አድርጌበት በደንብ እያሸሁት ነው ማለት ነው። ያው ገንፎ በጣም ወፈርምና ድርቅ ብሎ በማንኪያ ለመጉረስ እንዲህ ለማውጣት እስከሚያስቸግረን ድረስ መሆን የለበትም። ቀጠን ብሎ ደግሞ ይሄ ማማሰያ ላይ በጣም ዝልግልግ የሚልም መሆን የለበትም። የገንፎ ቴክስቸር መያዝ አለበት። እኔ የምወደው እንደዛ ነው። የሚገርማችሁ ግን ብዙ ገንፎ ባይ አልነበርኩም እና አሁን እየለመድኩኝ ነው። ወልጄም ብዙ አልበላም። ይኸውላችሁ እዚህ ጋር እያንተከተኩ ያለሁት በጣም በአነስተኛ ሙቀት ምን መሰላችሁ፣ ኮረሪማና ኮሰረት ለ2 ቀን ዘፍዝፌው ነው በጠርሙስ ክዳን ባለው በደንብ በሚከደን እቃ ትከድኑና በደንብ ይብላላላችኋል። የዘይቱ ጣዕም ሳይሆን የሚታወቀው ቂቤ ነው የሚላችሁ። በእውነት ነው የሚላችሁ። ባለቤቴ እንዴ በዚህ በጾም አለኝ፣ እንደውም ቂቤ ነው ወይ አለኝ። አይ አይደለም፣ የዚህን ያህል ነው ጣዕሙ። እና የኦሊቭ ኦይል እና የአትክልት ዘይት እኩል መጠን አድርጌ ነው የተጠቀምኩትኝ። ሁለቱንም እኩል መጠን አድርጌ፣ ያው ለጤና ኦሊቭ አሪፍ ስለሆነ የኦሊቭ ደግሞ በጣም እንዳይጎላብኝ ደግሞ ጣዕሙ የአትክልት ዘይት በኩል መጠን አድርጌበታለሁ ማለት ነው። እና
አሁን እዚህ ጋር ሙቀት ደግሞ መንካት ስላለበት ነው። አሁን ደግሞ በአነስተኛ 1 ቁጥር ላይ አድርጌ ስቶቬን እየሰራው ያለሁትኝ ለዛ ነው፣ ዘይቱን ማለት ነው እንዲንተከተክ። ከላይ ደግሞ የተወሰነ ድጋሚ እርጥብ ኮሰረትም አደረኩበት ለጣዕም ማለት ነው። ስለዚህ ገንፏችንን ይኸው ዘይቱን ከስር አድርገን በጣባታችን ላይ እንግዲህ በርበሬያችንን አድርገናል። ራሱ ዘይቱ በእውነት ዘይት ነው ማለት አትችሉም። እና በነገራችን ላይ ለገንፎ ብቻ ሳይሆን ለወጥም 5 ሊትር ዘይት ስገዙ አንድ የባለቤት ያክስቴ መከረች ምንድን ነው በቃ ብዙም ዘይቱም ስለማያስተማምን ይሄን ዘዴ ተጠቀሟለች። ይቅርታ ምንድን ነው በቃ ኮረሪማ፣ እንደዚህ የጥብስ ቅጠል ምንድን ነው ይሄ አሁን ደግሞ እንትን ያልኩት ኮሰረት አድርጋችሁ ዘፍዝፉት፣ ቢያንስ ሌላ ነገሩን ያጠፋላችኋል ብላኛለች። እና ያው እዚህ ጋር አያምርም ወይ እስኪ ከልብዩት ያልኩት ለዛ ነው። ጣዕሙም በጣም በእውነት በጣም ቆንጆ ነው። የዘይቱ ቃና ዘይት አትሉትም፣ ቂቤ ነው። በቃ የጾም ቂቤ ሰርቻለሁ። ስሩ እናንተም ይሄንን። ገንፎ ቴክስቸሩን አይታችሁታል። እህሉን በጣም ቆንጆ ነው። ያው በዝንጅብል ሻያችን ቀርቧል። አቀራረቡን የሚዩት። በጣም እንደምትወዱት ተስፋ አደርጋለሁ። እስከ ሳምንት፣ መልካም ሳምንት። እወዳችኋለሁ። ባይ